አንዲት ሴት ከምንም በላይ በህይወቷ ትልቅ ቦታ ስትሰጥህና ልቧን ሙሉ በሙሉ ስታሸንፈው እኔና አንተ የሚሉትን ቃላት በመተው በተደጋጋሚ እኛ ማለት የምትጀምረው ለምን ይመስላል? ይህ ሽግግር በሴቶች ስነ ልቦና ውስጥ ምን ያክል ትልቅ ትርጉም አለው የሚለውን ዛሬ በስፋት እንመለከታለን። በዛሬው ቪዲዮ አንዲት ሴት በትክክል ስታፈቅርህና ካንተ ጋር ዘላቂ የሆነ እቅድን ማውጣት ስትጀምር የምትጠይቅህንና የምትናገራቸውን 5 ልዩ ንግግሮችን በዝርዝር አስረዳሃለሁ ማለት ነው። እንደተለመደው ይህንን ቪዲዮ በትኩረት መከታተል ስለሚገባ ወረቀትና ስክሪፕቶን አዘጋጅተህ አጤሬራን እየጻፍ ተከታተለኝ። በመጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። እንግዲህ አንዲት ሴት ከወደደችህና ካፈቀረችህ ላንተ ከምትናገራቸው ነገሮች መካከል በመጀመሪያ ላይ የምንመለከተው ስለ ወደፊት መጠየቅ ነው። ይሄንን ስልህ እንግዲህ በብዙ መልኩ ነው የምትጠይቅ። ወደፊት ምን ታስባለህ ወይም ደግሞ ወደፊት ምን መሆን ትፈልጋለህ ላትልህ ትችላለች። ልክ ልጆች ሆነን እንደምንጠየቀው ወደፊት ስታድጉ ምን መሆን ትፈልጋላችሁ አይነት ቀጥተኛ ነገርን መጠበቅ የለብም። ነገር ግን በልዩ ልዩ መንገድ ወደፊት ምን እንደምታስብ ነገ ላይ ምን ዓላማ እንዳለህ ለማወቅ ትሞክራለች። ለምን መሰለ ስለ ወደፊት የምትጠይቅ? እንግዲህ ወዳህ ላንተ ጥሩ ስሜት ኖሯታል አይደል? ስለዚህ ነገ ላይ ምን አይነት ህይወት ይኖረኛል ብላ በሐሳብ ደረጃ ማወቅ ስለምትፈልግ ነው። ካንተ ጋር የሚኖራትን ህይወት ማሰብ ትፈልጋለች። ምንድነው ህልምህ? ምንድነው ዓላማ? እነዚህ ነገሮች በቀጥተኛ መንገድ ባይሆን በተዘዋዋሪ መንገድ ምንድነው የምታስበው፣ ወደፊት ምን መሆን ትፈልጋለህ የሚሉ ነገሮችን ትጠይቃለች። ለምሳሌ ስራ ላይ ከሆነ ምንድነው የምታስበው? ባለህበት ስራ ላይ ምን ትመኛለህ? ህይወትም ከሆነ ደግሞ የት ነው መኖር የምትፈልገው? ምን አይነት ህይወት እንዲኖር ትፈልጋለህ? የመሳሰሉ ቀላል የሚባሉ ነገር ግን ነገን የሚያመላክቱ ጥያቄዎችን ትጠይቃለች። ይህን የምታደርገው ደግሞ አብራህ ለመስተካከል ስለምትፈልግ ነው። ይሆነኛል አይሆነኝም፣ ከዚህ ሰው ጋር በቀጥልበት ጥሩ ነው ወይስ ደግሞ ነገሮች ሳይባባሱ ግንኙነቱን ማቆም አለብኝ የሚለውን ለመወሰን እነዚህን ጥያቄዎች የግድ ትጠይቃለች። ከወደደች ካንተ ጋር ያላትን ነገር ልቀጥልበት ወይስ ደግሞ ትክክል አይደለም የሚለውን ለማረጋገጥ ስለምትፈልግ በደንብ ትጠይቃለች። ስለ ቤተሰቦች ትጠይቃለች። መስተካከል ያለባቸው ነገሮች ካሉ ትጠይቃለች። ሌላም ሴት ልጅ ከወደደች ስለ ወደፊት ብቻ ሳይሆን ስለ ሁሉም ነገር ነው የምትጠይቅ። ስለ ትላንት ትጠይቃለች። ምን እንዳሳለፍክ፣ እንዴት እንደመጣ ያለፍክባቸውን ውጣ ውረዶች በሙሉ በዝርዝር ትጠይቃለች። እነዛን ማዳመጥ አይሰለቻትም። የማትወድ ሴት ከሆነች ደግሞ ከዚህ በተቃራኒ ነው የምትሆነው። በተለይም ደግሞ ስለ ትላንት ህይወት በፍጹም መስማት አትፈልግም። ከልቧ የወደደች ሴት ግን በደንብ አድርጋ ትላንትን መስማት ትፈልጋለች። ዛሬ ላይ የገጠሙህንም ቻሌንጆች ማወቅ ትፈልጋለች። ነገህን ደግሞ በደንብ አድርጋ ማወቅ ትፈልጋለች። ስለዚህ ሴት ልጅ ካንተ ጋር ፍቅር እንደያዛት የምታቀበት መንገድ በብዛት ስለ ነገ ከጠየቀች ነው ማለት ነው። ሁለተኛው ደግሞ ይሄንን ለማንም አልተናገርኩትም ስትል ነው። የሆነ ነገር ነግራህ ሚስጥር ሊሆን ይችላል። አንድ ሰው ሚስጥር ብሎ የሚይዘውን ነገር አሳልፎ የሚሰጠውና የሚናገረው ለመረጠው ላመነውና ለሚተማመንበት ሰው ብቻ ነው። ስለዚህ እሷም ለማንም ተናግራ ማታቀውን ሚስጥር ላንተም የምታካፍል ከሆነ ያንንም ስታደርግ ደግሞ ይሄንን ነገር እኮ ለማንም ተናግሬው አላቅም የምትል ከሆነ ይህች ሴት ላንተ ጥሩ ስሜት አላት ማለት ነው። ያንን ካደረገች ካንተ ጋር ያቆራኛት የሆነ ነገር አለ ማለት ነው። ለማንም ተናግራ ማታቀውን ነገር ላንተ እንድትናገር ያደረጋት፣ ዘርዘር አድርጋ ሐሳቧን እንድትገልጽ ያደረጋት አንተ የፈጠርክባት የሆነ ስሜት አለ ማለት ነው። ያ ደግሞ የፍቅር ስሜት ነው። ስለዚህ የሆነ ነገርን ከነገረች በኋላ ያንን ነገር ለማንም ተናግሬ አላቅም ካለች ይህች ሴት በልቧ ላንተ ቦታ ሰጥታለች ማለት ነው። ይህንን ስለ ደግሞ ማንኛውንም ነገር ማለት አይደለም። ከስሜት ጋር የተቆራኙ ነገሮችን ላንተ ነጥላ ከነገረች ነው የፍቅር ስሜት የሚሆነው። ሁላችንም በህይወታችን ስንኖር ትላንታችን ላይ በተለይም ደግሞ ከልጅነታችን ጀምሮ ባለው ጊዜ ላይ ያፈርንበት፣ የተሸማቀቅንበት፣ በሰዎችም ፊት አንገታችንን የደፋንበት የህይወት ክፍል ሊኖረን ይችላል። ታዲያ ከዚያኛው የህይወት ክፍል ውስጥ አውጥታ ሚስጥር አድርጋ የቆየችውን ነገር ላንተ ካካፈለች የሰጠች ቦታ አለ ማለት ነው። በጣም እየተቀራረባችሁ ነው ማለት ነው። ለማንም ተናግራ ማታቀውን ነገር ላንተ እንድታወራ እንድትተነፍስ የሆነ ምቾት ሰጥታታል ማለት ነው።
በሶስተኛ ደረጃ የምንመለከተው ደግሞ እኛ የሚለውን ነገር በተደጋጋሚ ከተጠቀመች ነው። በነገራችን ላይ እኛ የሚለው ቃል በጣም ከባድ ነው። ለሴቶችም ለወንዶችም ይህ ትልቅ ትርጉም ያለው ነገር ነው። እንደ ሰው ብዙ ጊዜ ቶሎ እኛ የሚለው ነገር ውስጥ መግባት አንችልም። የፍቅር ግንኙነት ላይም ትዳር ላይም እነዚህ 3 ፊደላት ትልቅ ኃይል አላቸው። ሁሉም ነገር በእነሱ ዙሪያ ላይ ነው የሚሽከረከረው። እኛ አለ፣ እኔ አለ፣ አንተ አለ። ለኔ ሲሆን እኔ ያለው፣ ላንተ ሲሆን ደግሞ አንተ አለ። እኛ የሚለው ነገር ውስጥ ግን ሁሉ ነገር ይጠቃልላል። እኛ የሚለው ነገር ቶሎ አይመጣም። በአንድ ጊዜ ዝም ብሎ የሚገኝ ነገር አይደለም። መጀመሪያ እሷ አለች፣ ከዛ ተቀራረባችሁ፣ ከዛ አንተ ተጨመርክ፣ ህይወቷ ውስጥ ገባ፣ አወቀች፣ ቀረበች፣ ተረዳች፣ ትላንትህን ጠየቀች፣ የወደፊትህንም ጠየቀች፣ ከዛ ስለራሷ ነገረች፣ ስለራሷ አወራች። እነዚህ ነገሮች እየተጨማመሩ ሄደው ሁሉን ነገር ትታ ወደ አንተ ስትመጣ እኔና አንተ የሚለውን ነገር ታጠፋውና እኛ ማለት ትጀምራለች። አንተ እንደዚህ አድርግ፣ አንተ እንደዚሁን ማለት ትተውና እኛ እንደዚህ እናድርግ ትላለች። ምናልባትም ተግባሩን የምትፈጽመው አንተ ልትሆን ትችላለህ። ነገር ግን በዛ ነገር ውስጥ ራሷን ስለምትመለከት እኛ እያለች ማውራት ትጀምራለች። ታዲያ ሴት ልጅ በእያንዳንዱ ነገር ውስጥ እኛ እያለች እንደ ቲም እንደ ቡድን አንተን አስገብታ የምታወራ ከሆነ ፍቅር ይዟታል ማለት ነው። ምክንያቱም እኛ የሚለውን ነገር ለማምጣት ብዙ ጊዜ ብዙ ጥረትን ስለሚፈልግ ማለት ነው። ሁለት ሰዎች የፍቅር ግንኙነት ጀምረው ወዲያውኑ እኛ የሚለው ሐሳብ ውስጥ ለመግባት ጊዜ ይወስድባቸዋል። ሽግግሩ ጊዜ ይፈልጋል። እኛ የሚለው ሐሳብ የሚመጣው የፍቅር ስሜቱ ከፍ እያለ በመካከላቸውም ያለው ጥምረት እየዳበረ ሲመጣ ነው ማለት ነው። ስለዚህ አብራ ያለችው ሴት በነገሮች ሁሉ እኛ ማለት የምታበዛ ከሆነ ላንተ ቦታ ሰጥታለች ማለት ነው። በአራተኛነት የምንመለከተው ደግሞ ሌሎች ወንዶች እኮ እንደዚህ አይደሉም ስትል ነው። በሌላ አማርኛ ይሄ ነገር አንተ ከሌሎች ወንዶች ትለያለህ ማለት ነው። ብዙ ወንዶችን ቀርባ አይታ ሊሆን ይችላል። ስለ ወንዶችም ብዙ ነገር ሰምታ ሊሆን ይችላል። በዙሪያዋ ከቤተሰቧ ከጓደኞቿ ወንድ ልጅ እንደዚህ ነው፣ ወንድ ልጅ ይሄን ካገኘ፣ ወንድ ልጅ ፊት ከሰጠሽው፣ ወንድ ልጅ ብቻ በብዙ መንገድ ስለ ወንድ የሰማቻቸው ነገሮች ሊኖሩ ይችላል። ታዲያ አንተን ካገኘች በኋላ ግን ስለ ወንድ ልጅ በውስጧ ከሰማቻቸው ነገሮች ተቃራኒ ሆነ ስትገኝ አንተ እንደ ሌሎች ወንዶች አይደለህም ትላለች። ይሄ ማለት ደግሞ ከሌሎች ወንዶች የተለየ ቦታ ሰጥቼሃለሁ፣ ስለ ሌሎች ወንዶች የነበረኝን የተሳሳተ አመለካከት በአንተ ምክንያት ቀይሬዋለሁ እያለች ነው። ይሄ ደግሞ የሚሆነው በትልቁ በፍቅር ኃይል እንጂ በሌላ በምንም አይደለም። ምናልባትም ከዚህ በፊት በነበረው ህይወቷ ካጋጠማት ክህደት ወንዶች እንዲናቸው ብላ መጥፎ ነገር እንድታስብ ተደርጋ ተቀርጻም ሊሆን ይችላል። ታዲያ ያንን ነገር እንድትሽረው እንድታስተካክለው የሚያስችል ነገር አንተ ላይ ካየችብህ ብቻ ነው እንደ ሌሎች ወንዶች አይደለም ልትል የምትችለው። ብዙ ጊዜ ደግሞ እንደዚህ አይነት ነገሮችን የምትልህ ቀለል አድርጋ ነው። ሮማንቲክ በሆነ መንገድ እንድትገልጽልህ መጠበቅ የለብህ። ነገር ግን ያንን ካለችህ ትልቅ ዋጋ ያለውን ነገር ነው የሰማው። ከሌሎች ወንዶች ተለይተህባታል ማለት ላንተ የተለየ ቦታን ሰጥታለች ማለት ነው። ያ ደግሞ ፍቅር ነው። ስለዚህ አብራ ያለችው ሴት ይህንን ነገር ከዚህ ቀደም ከተናገረች ወይም ደግሞ ከዚህም በኋላ የምትናገር ከሆነ በልቧ ውስጥ የተለየና ትልቅ ቦታ ተሰጥቷል ማለት ነው። አምስተኛውና የመጨረሻው ደግሞ አግዘኝ ወይም ደግሞ እንደዚህ አድርግልኝ፣ እንዲህ ቢሆንስ፣ እንዲህ ብታደርግልኝ የሚሉ ጥያቄዎችን ከጠየቀች ማለት ነው። እስኪ በዙሪያ ያለውን ነገር በሚገባ ተመልከት። ከሆነ ሰው እርዳታ መጠየቅ፣ አግዙኝ ብሎ መለመን በጣም ከባድ ስሜት ነው አይደል? እርግጥ ነው እንዳለን ቅርበት ያንን ጥያቄ በቀላሉ የምንጠይቃቸው ሰዎች ሊኖሩን ይችላል። ነገር ግን በአጠቃላይ ስንመለከተው ከሰዎች እርዳታና እገዛን መጠየቅ በጣም ከባድና ብዙዎችም የሚሸማቀቁበት ነገር ነው። ይሄ ጉዳይ ግን ፍቅር የያዛት ሴት ጋር ሲመጣ ተቃራኒ ነው የሚሆነው። አንዲት ሴት ካንተ ፍቅር ከያዛት እንድታግዛት ትጠይቃለች። የሆነ ነገር እንድታደርግላት ትጠይቃለች። ሴቷ ያንን ነገር እንድታደርግላት ስትጠይቅ ስለማትችለው ወይም ደግሞ ስለከበዳት ላይሆን ይችላል። ስለወደደች ነው እንድትረዳት ከጎኗም እንድትቆም የምትፈልገው። አንዳንዴ አድርግልኝ ብላ የምትጠይቅ ነገር በጣም ቀላል ይሆናል። ራሷ ማድረግ የምትችለውን ነገር ሁሉ ትጠይቃለች። ታዲያ ያንን ሰምተ ይሄንን ነገር ራሷ አታደርገውም እንዴ ቀላል አይደል እንዴ ምናምን ብለ ልትበሳጭ ትችላለህ። ነገር ግን እሷ ያንን የምትጠይቅ እንደምታግዛት ማየትና ማረጋገጥ ስለምትፈልግ።
በተግባር ማየት ስለምትፈልግ እና ደግሞ ስለወደደችም ነው። ሴት ልጅ ከወደደች ከጎኗ መቆምህን ማየት ትፈልጋለች። እንደምታግዛት እርግጠኛ መሆን ትፈልጋለች። መሪ መሆንህን ማስተዋል ትፈልጋለች። ስለዚህ ሴት ልጅ አግዘኝ እርዳኝ ስትል ትልቅ ቦታ ሰጥታ ነው እንጂ ሌላም የምትጠይቀው ሌላም የሚያግዛት ሰው ስለሌለ አይደለም። በቃ አንተ እንድታደርገው ስለፈለገች ነው። ይሄ ደግሞ ከመውደድ ከፍቅርም ይመጣል። እንደ ሰው የምንወደውን ሰው ማስቸገርን እንመርጣለን። ስለዚህ እሷም አግዘኝ እርዳኝ እያለች ቀላል የሚባሉ ነገሮችንም ጭምር ከጠየቀች በሌላ አገላለጽ ፍቅሯን እያሳየች ነው ማለት ነው። እምነቷን እየጣለችብ ነው ማለት ነው። ስለዚህ አግዘኝ ስትል ላንተ ጥሩ ስሜት እንዳላት እንደወደደች ማረጋገጥ ትችላለህ ማለት ነው። እንግዲህ በዛሬው ቪዲዮ አንዲት ሴት ከወደደችና ካፈቀረች ላንተ ልትናገራቸው ወይም ደግሞ ልትጠይቃቸው የምትችላቸውን 5 የተመረጡ ወሳኝ ነገሮችን ወደ እናንተ ያቀረብንበት መሰናዶ እስካሁን ያደመጣችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ ቪዲዮዎችን ይዘን ተመልሰን የምንገናኝ ይሆናል። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁ እንዲቀጥል በአክብሮት እንጋብዛለን። የዛሬውን ግን በዚሁ እናጠቃልላለን። ይመቻችሁ።